አንድ እጅግ በጣም የሚጠቅም ለህይወታችሁ ለዘመናችሁ የሚጠቅም አስፈላጊ የሆነ ነገር ይዤላችሁ ወደ እናንተ መጥቻለሁ። ሐኪሞች እንደዚህ ይላሉ፣ ስለ አንድ ተፈጥሯዊ ጉዳይ ሲናገረው እንደዚህ ይላሉ። የአንድ ሰው እጅግ በጣም አስፈላጊ ነገር ነው ብሎ የሚያስቡትን እንደዚህ ይላሉ፣ ቫይታል ኦርጋን ይላሉ። there is a vital organ መሰረታዊ የሰውነት ክፍሎች እጅግ በጣም አስፈላጊ የሰውነት ክፍሎች ተብለው ከሚጠሩ መካከል አንደኛ ሳምባ ነው፣ ሁለተኛ አይን፣ ሶስተኛ ማዲያና ዶጎ ቦጎኒያ ቫይታል ኦርጋን ልብ፣ ኩላሊት። እነዚህ መሰረታዊ ለሰው ልጅ አስፈላጊ ከሚባሉ ነገሮች ናቸው። ዛሬ አስፈላጊ የሆነ ነገር ወደ እናንተ ለህይወታችሁ ለዘመናችሁ ለምትኖሩበት ዘመን የሚያስፈልግ የሚጠቅም ነገር እግዚአብሔር እንድናገር ወደ እናንተ አምጥቶኛል። ይህንን በጥሞና በትኩረት ለሚሰማኝ ሰው ይለወጣል። ለሚሰማኝ ብቻ አይደለም፣ ሰምቶ ለሚያስተውል ሰው እግዚአብሔር አምላክ ይለውጣቸዋል። እኔን የለወጠኝ ነገር ስላለ ነው። ክብር ለኢየሱስ ይሁን። እግዚአብሔር አገራችንን ኢትዮጵያን እያጸዳት ነው። አገራችን ኢትዮጵያ ማጽዳት ጀምሯል። እኔ ባለኝ በኢትዮጵያውነቴ አሁን ደስ ያለኝ ነው። በምድር ላይ ባለኝ ዘመን እጅግ በጣም ደስተኛ ነኝ የሚልበት ዘመን ይህ የበልጽግና ዘመን ነው። ምክንያቱም እውነት ያለበት ነው። እውነት እየመጣ ነው ያለው። እውነት ወደ ደጅ እየገባ ነው ያለው። ኢትዮጵያን እግዚአብሔር ራሱ በመጽሐፍ ቅዱስ ላይ ከ40 ጊዜ በላይ ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 74 ከቁጥር 14 ላይ አንተም በቀይ ባህር ውስጥ ያለውን ዘንዶውን ትወጋለህ፣ ለኢትዮጵያ ልጆች እህልን ትሰጣለህ ይላል። ስለዚህ አሁን ዘንዶ የሚወጋበት ነው። ዘንዶ በምን ይወጋል ካላችሁ የሚጠቅማችሁ ነገር ምንድነው ካላችሁ ልንገርላችሁ። አንደኛ እውነቱን ተናገሩ። በቃ እውነት ነው። እውነትን ተናገሩ፣ እውነትን ተከተሏት፣ ለእውነት ኑሩ። ከዚህ በፊት ሰው እውነትን የምናገር ወዳለ ቀርተው ነበሩ። ውሸት የነከሰበት፣ ውሸት ከፍ ያለበት፣ ውሸት ተናጋሪዎች እሱ ያዋጣኛል። ጓደኛም ይያዘም ውሸት የሚዋሽ ነው። ሹመት ላይ የሚመጣው ውሸት የሚዋሽ ነው። የሚያጭበረብር ነው። ምላስ ያለው ነው። ውሸት በጣም ግንብ ሰርቶ ፎቅ ሰርቶ ቤተክርስቲያን ውስጥም ገባ። እውነትን ውሸትን መለየት በከበደበት ዘመን ላይ ደረሰን። በጣም በሚያሳዝን ሁኔታ ነው። መጽሐፍ ቅዱስ ሲናገር እውነት አርነት ያወጣችኋል ነው። ኢየሱስ እውነትን ይዞ ነው ወደዚህ ዓለም የመጣው። ወንድሜ እህቴ በደንብ ስምኝ። ባለሽበት ቦታ ላይ ለእውነት ሙቱ፣ ለእውነት ሙቱ። እውነትን የምናገር በዚህ ምድር ላይ እጅግ ትርፋማ ሆኖ ያልፋል። እዚህ ብቻ አይደለም፣ በሰማይም የዘላለምን ሕይወት ያገኛል። እውነትን ለመናገር ደግሞ ሰው በኃይሉ አይበረታም። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እንደዚህ ይላል፣ እኔ አለ ኢየሱስ ክርስቶስ፣ እኔ እውነትም ሕይወትም መንገድም እኔ ነኝ አለ። ከኔ በቀር ወደ አብ የሚያደርስ መንገድ የለም አለ። መድረስ ሌላ ጉዳይ ነው፣ እውነት መናገር ሌላ ጉዳይ ነው። ስለዚህ ያለ ኢየሱስ እውነት መናገር አንችልም። በኢየሱስ ውስጥ ነን ለምንለው ደግሞ በድፍረት ለመናገር፣ ለእውነት ለመቆም ደግሞ ለእውነት ለመኖር የመንፈስ ቅዱስን ኃይል ልንሞላ ይገባል። መንፈስ ቅዱስን ካልተሞላን እውነትን አሁንም መናገር አንችልም። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ይላል። ያ ለዚህ ነው ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ እኔ እሄዳለሁ አለ፣ መንፈስ ቅዱስ ይልክላችኋለሁ። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ። መንፈስ ቅዱስ የተሞላ ሰው ከእውነት ጋር አይተባበርም፣ ከውሸት ጋር አይተባበርም። አስመስሎ ለማለፍ አይሞክርም። የሚገርም ነው። እኔ አሁን ላይ በጣም እግዚአብሔር አምላክ ኢትዮጵያን የፖለቲካውን አመራር እግዚአብሔር ራሱ ነው እየሰራ ያለው። እግዚአብሔር ራሱ ነው አሁን ላይ እየሰራ ያለው። እግዚአብሔር ራሱ ነው። ነገር ግን ትውልዱ ደግሞ አላወቀም። አብይ በራሱ ጊዜ የተነሳ ይመስላል። አብይ በራሱ ሰዓት
እየተናገረ ያለ ይመስላል። ለምን? ምክንያቱም እሱ እውነት የተናገረ ነው ያለው። ውሸት በነገሰበት ዘመን ላይ ስለደረሰን ውሸት ተናጋሪዎች ናቸው የሚፈልጉት። ሌባና አጭበርባሪ ይጠፋሉ። ከዚህ በፊት የኢህአዴግ ፓርቲ አመራር መለስ ዜናዊ ሲናገር ስለ ድህነት ሲናገር ድሃና ፔስታል በራሱ ጊዜ ይጠፋል አለ። ኖ ድህነት ራሱን የቻለ ባርነት ነው፣ ቀንበር ነው። ስለዚህ ቀንበርን ለማጥፋት ውሸት እየሰራን እያጭበረበረን ሲሰርቅ ያልተገኘ ሌባ አይባልም ተብሎ በሚባልበት ዘመን ሌብነት ከፍ ባለበት ዘመን እግዚአብሔር ደግሞ እያጠራ በመጣበት ሰዓት አሁን እግዚአብሔር የጠራውን ማንም ሊያወርድ አይችልም። አንድ ጊዜ እንደዚህ ነው። አንድ ታሪክ ልናገርላችሁ። ዘጸአት ምዕራፍ 3 ከቁጥር 7 ጀምሮ እንደዚህ ይላል። ዘጸአት ምዕራፍ 3 ከቁጥር 7 እስከ 10 ድረስ እንደዚህ ይላል። እንግዲህ በግብጽ ያለው የሕዝቤ ጩኸት ወደ እኔ ደረሰ። ከአስገባሪዎቻቸውና ከጭቆናቸው የተነሳ የሕዝቤ ጩኸት ወደ እኔ ደረሰ። እኔም አየዋቸው። ሙሴን ደግሞ ና እኔ አንተን ወደ ፈርዖን እልካለሁ አለ። ሙሴ በ40 ዓመቱ በየቶር ቤት ዘጸአት ምዕራፍ 3 ቁጥር 1 ላይ የአማቱን የዮቶርን በግ እየጠበቀ በነበረበት የበግ እረኛን እኔ አንተን በፈርዖን ቤት በንጉሥ ፊት እልካለሁ። ሙሴ ለአይን ሲታይ በሰዎች አይን ሲታይ እስራኤላውያን በሰውኛ አይን አይተውት ነበር። አንተ በእኛ ላይ አለቃ ልትሆን ነው? እሱ እውነትን ተናጋሪ ስለነበረ አልተወደደም ሙሴ ግን ለእውነት ዋጋ ለመክፈል ከእግዚአብሔር ኃይል ለመቀበል ወደ ምድረ በዳ ሄደ። 40 ዓመት በየቶር ቤት ተቀመጠ። እግዚአብሔር ደግሞ ዘመን መጣና ወደ ፈርዖን እልካለሁ፣ ሕዝቤን ከግብጽ ባርነት ታወጣለህ። ሕዝቤን እግዚአብሔር ሕዝብ አለው። እግዚአብሔር ነው የፈጠረን። ሁሉን ነገር እግዚአብሔር ያያል። ሁሉ ነገር ወደ ፍጻሜ ይደርሳል። እያጭበረበርክ ወዴት እንደምትሄድ ማሰብ አለብህ። ውሸቱን የሚናገሩ ሁሉ ከአጋንንት ናቸው ይላል። ስለዚህ አምላካችን የተቀላቀለ አይደለም። እኛ እኮ በእግዚአብሔር መልክና አምሳያ የተፈጠርን ሰዎች ነን። በእግዚአብሔር መልክና እግዚአብሔርም አለ ይላል ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን ይግዙ፣ በሰማይ የሚበሩ ወፎችንም ይግዙ። You are multiply, dominate and fruitful. አንተ ገዢ ነህ። ነገር ግን አጭበርብረህ ሰርቀህ ዛሬ ወንበር አግኝቻለሁ ለምትለው ልንገርልህ፣ የሁሉ ነገር ወደ ፍጻሜ ይደርሳል። ነገር ሁሉ ወደ ፍጻሜ ይደርሳል። ዛሬም ደግሞ እበቀልሃለሁ፣ በአምላክህ ስም እበቀልሃለሁ። ከጎልያድ ጋር የተባበረ ከውሸት ጋር የተባበረ ወንበር አሞቄያለሁ ብለህ ዘመድ አለኝ፣ ቤተሰብ አለኝ፣ ትውውቅ አለኝ፣ ገንዘብ አለኝ ብለህ ወንበር ያዝክ። እግዚአብሔር ኢትዮጵያን ማጽራት ጀምሯል። ቤተ ክርስቲያንን ደግሞ እግዚአብሔር በቅርቡ ማጽራት ይጀምራል። በቅርቡ እግዚአብሔር ቤተ ክርስቲያን አጸዳለሁ እያለ ነው። ቤተ ክርስቲያን ላይ ትልቅ ነውጥ ይነሳል። ሪቫይቫል ኢትዮጵያ ላይ ይሆናል። ታያላችሁ። እግዚአብሔር የኦርቶዶክስ ቤተ እምነት ላይም እግዚአብሔር የጉብኝት ሰዓት ደርሷል። የሙስሊም ቤተ እምነት ላይ ሪቫይቫል ይነሳል። የወንጌል አማኞች ላይ እንደገና እግዚአብሔር ጉብኝት ሰዓት ያደርጋል። እግዚአብሔርም ተናግሮኛል። ሙሴን አንተ በእኛ ላይ አለቃ ልትሆን ነው አሉት። እግዚአብሔርም ዘመኑ ሲደርስ እንደዚህ አለ፣ ሙሴ ወደ ሕዝቤ በፈርዖን ፊት እልክሃለሁ አለው። እኔ በፈርዖን ፊት የሚገባ እኔ ማን ነኝ አለ። አትፍራ፣ እኔ ካንተ ጋር ይሆናለሁ አለ። እግዚአብሔር አብሮ ካለ ምን ያስፈራናል? እግዚአብሔር ከአብ ጋር አለ። እግዚአብሔር ከኢዩ ጋር አለ። እግዚአብሔር ከሐዋርያው ታምራት ጋር አለ። ምክንያቱም ምልክቶች አሉ። ይሄው ምልክት ያሳያለሁ አለ። 9 ላይ ላችሁ ዘጸአት ምዕራፍ 3 ከቁጥር 9 ላይ ምልክት ይሄ ነው አለ። በድንቅና በተአምራት ነው እስራኤልን ከግብጽ ባርነት ያወጡት። እግዚአብሔር ከአብ ጋር አለ። ወንድሜ እኛ መጸለይ ነው ያለብን። ለምንነሱ እግዚአብሔር ቀባቸው ከምድረ በዳ እነ ዳዊቶች ከምድረ በዳ ነው መጡት። ለነሱ መጸለይ አለብን። ምድራችንን እየጠረች ነው። ለእውነት መጸለይ አለብን።
አባት ሌባ ሆኖ አባት ሌባ ከሆነ ልጅ መቼም መስረቁ አይቀርም። አባት ሚዋሽ ከሆነ ልጅ መቼም መዋሸት አይቀርም። ትዳርሽ አያምርም፣ ኑሮ አያምርም፣ ወጣትነት አያምርም ውሸት ባለበት ላይ። ዛሬ በኢየሱስ ክርስቶስም የሚያስወጣ የመለኮት ኃይል እንዲገጠምላችሁ ጸልያለሁ። እበቀላለሁ ማንኛውም የጨለማ ጉልበት ህዝቤን የበላ ይተፋታል። በሚቀጥለው ዘመን ህዝብ ሁሉ ለእውነት የሚቆምበት ለእውነት የሚዘምትበት ጨለማውን የሚበቀልበት ሌባው ሊሰርቅ ሊገድል እንጂ ለመልካም ነገር አይመጣም ነው የምለው። እየዋሸ ትዳርን አትመራም፣ እየዋሸ አገር አትመራም፣ እየዋሸ ከወንድም ጋር አብራት ኖርም። ፍቅር ሊመስል ይችላል፣ የውሸት ፍቅር ነው። እግዚአብሔር የእውነት መንፈስ በእናንተ ላይ እንዳወርድ ጸልያለሁ። ይህን ሼር አድርጉ፣ ኮሜንት አድርጉ። ተባረኩልኝ። መልካም ዘመን ይሁንላችሁ። ማዲያና